ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም እንደተለመደው የተለያዩ የአማርኛ ቃለ መልሶችን በእንግሊዝኛ እንዴት እንደሚነበቡ ጭምር ከአማርኛ ጋር አሳያችኋለሁ። ቪዲዮውን ላይክ እና ሼር እያደረጋችሁ እንዲሁም ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ እስከ መጨረሻ ተመልከቱት። አሁን ቀጥታ ወደ መጀመሪያው እንሄዳለን። እናንተ ቪዲዮውን እስከ መጨረሻ ተመልከቱት። መጀመሪያ ላይ የተቀመጠው ለምን እዚህ መጣሽ? Why did you come here? Why did you come here? Why did you come here ማለት ለምን እዚህ መጣህ ወይም ለምን እዚህ መጣሽ ማለት ነው። ለሴትም ለወንድም መጠቀም ይቻላል። ሂር ማለት እዚህ ማለት ነው። ካም ማለት መምጣት ነው። ዋይ ማለት ደግሞ ለምን ማለት ነው። ዋይ ዲድ ዩ ካም ሂር ካልን ለምን እዚህ መጣሽ ወይም ለምን እዚህ መጣ ማለት ነው። ለዚህ ምላሽ የምንሰጠው ምሳሌ እዚህ የመጣሁት ለስራ ነው ብንል እዚህ የመጣሁት ለስራ ነው። አይ ኬም ሂር ፎር ወርክ። አይ ኬም ሂር ፎር ወርክ። ፎር ወርክ ማለት ለስራ ማለት ነው። አይ ኬም ሂር ፎር ወርክ ካልን እዚህ የመጣሁት ለስራ ነው ማለታችን ነው። እንደ ደከመሽ አውቃለሁ። I know you are tired. I know you are tired. Tired ማለት መድከም ነው። I know you are tired ካልን እንደ ደከመህ አውቃለሁ ወይም እንደ ደከመሽ አውቃለሁ ማለት ነው። ስለተረዳኸኝ አመሰግናለሁ። Thank you for understanding me. Thank you for understanding me. Understand ማለት መረዳት ማለት ነው። Thank you ማለት አመሰግናለሁ ማለት ነው። ስለተረዳኸኝ አመሰግናለሁ ወይም ስለተረዳሽኝ አመሰግናለሁ ስንል Thank you for understanding me እንላለን። ምን መግዛት ትፈልጊያለሽ? What would you like to buy? What would you like to buy? ምን መግዛት ትፈልጊያለሽ ወይም ምን መግዛት ትፈልጋለህ ብለን ስንጠይቅ What would you like to buy እንላለን። buy ማለት መግዛት ነው። What would you like to buy ካልን ምን መግዛት ትፈልጊያለሽ ወይም ምን መግዛት ትፈልጋለህ ማለታችን ነው። ቦርሳ መግዛት ትፈልጋለሁ። I would like to buy a bag. I would like to buy a bag. bag ማለት ቦርሳ ነው። ቦርሳ መግዛት ትፈልጋለሁ ስንል I would like to buy a bag እንላለን። እናንተ ደግሞ እስክሪብቶ መግዛት ትፈልጋለሁ፣ እርሳስ መግዛት ትፈልጋለሁ የሚለውን እናንተ ባግ በሚለው ቦታ ማስገባት ነው ማለት ነው። ጉዳዩ ምን ነበር? What was the issue? What was the issue? issue ማለት ጉዳይ ማለት ነው። What was the issue ካልን ጉዳዩ ምን ነበር እያልን ነው። ጉዳዩ ስለ ስራ ነበር። The issue was about work. The issue was about work. ጉዳዩ ስለ ስራ ነበር ማለታችን ነው። መቼ ትመጫለሽ? When will you come? When will you come? When ማለት መቼ ማለት ነው። When will you come ካልን መቼ ትመጫለሽ ወይም መቼ ትመጣለህ ማለታችን ነው። ለሴትም ለወንድም መናገር ይቻላል። ቀጣይ ዓመት እመጣለሁ። I will come next year. I will come next year. next year ማለት ቀጣይ ዓመት ማለት ነው። I will come ማለት እመጣለሁ ማለት ነው። ቀጣይ ዓመት እመጣለሁ ካልን I will come next year እንላለን። ዛሬ ማን ይመጣል? Who will come today? Who will come today? Who ማለት ማን ማለት ነው። Who will come today ካልን ዛሬ ማን ይመጣል ማለታችን ነው። today የሚለው ዛሬ ማለት ነው። Who will come today ካልን ዛሬ ማን ይመጣል ማለታችን ነው። ዛሬ እናቴ ትመጣለች። My mom is coming today. My mom is coming today. ማም ማለት እናት ማለት ነው። My mom is coming today ካልን ዛሬ እናቴ ትመጣለች ማለታችን ነው። ያ ምንድን ነው? What is that? What is that? ዛት ማለት ያ ማለት ነው። What ማለት ምን ማለት ነው። ያ ምንድን ነው ስንል What is that እንላለን። ያ ቦርሳ ነው። That is a bag. That is a bag. ያ ቦርሳ ነው ማለታችን ነው። መቼ ትደውይልኛለሽ? When will you call me? When will you call me? When ማለት መቼ እንደማለት ነው። When will you call me ካልን መቼ ትደውይልኛለሽ ወይም መቼ ትደውልልኛለህ ማለታችን ነው። ነገ ደውልልሃለሁ። I will call you tomorrow. I will call you tomorrow. ነገ ደውልልሃለሁ ማለት ነው። tomorrow ማለት ነገ ማለት ነው። I will call you tomorrow ካልን ነገ ደውልልሃለሁ ወይም ነገ ደውልልሻለሁ ማለታችን ነው። ስራ መቼ ጀመርሽ? When did you start work? When did you start work? ስራ መቼ ጀመርሽ ማለት ነው። ወይም ስራ መቼ ጀመርሽ ማለታችን ነው። ለሴትም ለወንድም መጠቀም ይቻላል። ምክንያቱም you የሚለው አንተ፣ አንቺ ወይም እናንተ የሚለውን ስለሚወክልልን ማለት ነው። When did you start work ካልን መቼ ስራ ጀመርሽ ወይም መቼ ስራ ጀመርክ እንደማለት ነው። ትላንት ስራ ጀመርኩ። I started work yesterday. I started work yesterday. yesterday ማለት ትላንት ማለት ነው። I started work yesterday ካልን ትላንት ስራ ጀመርኩ ማለታችን ነው። ትላንት ምን ተፈጠረ?
ዋት ሃፕንድ የስተርዴይ ዋት ሃፕንድ የስተርዴይ ትላንት ብዙ ስራ ነበር። ዜር ዋዝ ኤ ሎት ኦፍ ወርክ የስተርዴይ ዜር ዋዝ ኤ ሎት ኦፍ ወርክ የስተርዴይ ኤ ሎት ኦፍ ማለት ብዙ ማለት ነው። ዜር ዋዝ ኤ ሎት ኦፍ ወርክ የስተርዴይ ካልን ትላንት ስራ ብዙ ነበር ወይም ትላንት ብዙ ስራ ነበር ማለታችን ነው። አሁን ወዴት እየሄድሽ ነው? ዌር አር ዩ ጎይንግ ናው ዌር አር ዩ ጎይንግ ናው ካልን ወዴት እየሄድሽ ነው ወዴት እየሄድክ ነው ማለታችን ነው። ናው የሚለው አሁን ማለት ነው። አሁን ወዴት እየሄድሽ ነው ወይም አሁን ወዴት እየሄድክ ነው ለማለት ዌር አር ዩ ጎይንግ ናው እንላለን። አሁን ወደ ስራ እየሄድኩ ነው። አይ አም ጎይንግ ቱ ወርክ ናው አይ አም ጎይንግ ቱ ወርክ ናው አሁን ወደ ስራ እየሄድኩ ነው ማለት ነው። ስራ እንዴት ነበር? ሃው ዋዝ ወርክ ሃው ዋዝ ወርክ ስራ ጥሩ ነበር። ወርክ ዋዝ ጉድ ወርክ ዋዝ ጉድ ስራ ጥሩ ነበር ማለት ነው። ምሳሽን በልተሻል? ዲድ ዩ ኢት ላንች ዲድ ዩ ኢት ላንች ምሳሽን በልተሻል ወይም ምሳህን በልተሃል ለማለት ለሴትም ለወንድም መጠቀም ይቻላል። ዲድ ዩ ኢት ላንች እንላለን። አይ አሁን ልበላ ነው። ኖ አይ ዊል ኢት ናው ኖ አይ ዊል ኢት ናው አይ ገና አሁን ልበላ ነው እንደማለት ነው። ኖ አይ ዊል ኢት ናው ካልን አልበላሁም አሁን ልበላ ነው እንደማለት ነው። በሳምንት ስንት ጊዜ ልጠቀም? ሃው መኒ ታይምስ ፐር ዊክ ሹድ አይ ዩዝ ኢት ሃው መኒ ታይምስ ፐር ዊክ ሹድ አይ ዩዝ ኢት በሳምንት ስንት ጊዜ ልጠቀም ማለት ነው። ፐር ዊክ ማለት በሳምንት ማለት ነው። ሃው መኒ ታይምስ ፐር ዊክ ሹድ አይ ዩዝ ኢት ካልን በሳምንት ስንት ጊዜ ልጠቀም ማለታችን ነው። በሳምንት አንድ ጊዜ ብትጠቀም ይሻላል። ዩ ሹድ ዩዝ ኢት ዋንስ ፐር ዊክ ዩ ሹድ ዩዝ ኢት ዋንስ ፐር ዊክ ዋንስ ፐር ዊክ ማለት በሳምንት አንድ ጊዜ ማለት ነው። ዩ ሹድ ዩዝ ኢት ዋንስ ፐር ዊክ ካልን በሳምንት አንድ ጊዜ ብትጠቀም ይሻላል ማለታችን ነው። መቼ ትጨርሻለሽ? ዌን ዊል ዩ ፊኒሽ ዌን ዊል ዩ ፊኒሽ ዌን ዊል ዩ ፊኒሽ ካልን መቼ ትጨርሻለሽ ወይም መቼ ትጨርሳለህ ማለታችን ነው። ዌን ማለት መቼ ማለት ነው። ፊኒሽ ማለት መጨረስ ነው። ዌን ዊል ዩ ፊኒሽ ካልን መቼ ትጨርሻለሽ ወይም መቼ ትጨርሳለህ ማለታችን ነው። ከ2 ሰዓት በኋላ ጨርሳለሁ። አይ ዊል ፊኒሽ አፍተር 2 ሃወርስ አይ ዊል ፊኒሽ አፍተር 2 ሃወርስ ከ2 ሰዓት በኋላ ጨርሳለሁ ማለት ነው። እሷ መቼ ትመጣለች? ዌን ዊል ሺ ካም ዌን ዊል ሺ ካም እሷ ቀጣይ ሳምንት ትመጣለች። ሺ ዊል ካም ኔክስት ዊክ ሺ ዊል ካም ኔክስት ዊክ ኔክስት ዊክ ማለት ቀጣይ ሳምንት ማለት ነው። ሺ ዊል ካም ኔክስት ዊክ ካልን እሷ ቀጣይ ሳምንት ትመጣለች ማለታችን ነው። መቼ ልሂድ? ዌን ሹድ አይ ጎ ዌን ሹድ አይ ጎ ዌን ሹድ አይ ጎ ማለት መቼ ልሂድ ማለት ነው። ነገ መሄድ አለብህ። ዩ ሃቭ ቱ ጎ ቱሞሮ ዩ ሃቭ ቱ ጎ ቱሞሮ ነገ መሄድ አለብህ ወይም ነገ መሄድ አለብሽ ማለት ነው። ዩ ሃቭ ቱ ጎ ቱሞሮ ካለን ነገ መሄድ አለብህ ወይም ነገ መሄድ አለብሽ እያለን ነው። ስንት ብር ልስጥሽ? ሃው ማች መኒ ሹድ አይ ጊቭ ዩ ሃው ማች መኒ ሹድ አይ ጊቭ ዩ ስንት ብር ልስጥሽ ወይም ስንት ብር ልስጥህ ማለት ነው። 70 ብር ስጠኝ። ጊቭ ሚ 70 ብር ጊቭ ሚ 70 ብር ጊቭ ሚ ማለት ስጠኝ ማለት ነው። 70 ብር ማለት 70 ብር ማለት ነው። 70 በሚለው እናንተ የፈለጋችሁትን የብር መጠን ማስገባት ትችላላችሁ ማለት ነው። ጊቭ ሚ 70 ብር ማለት 70 ብር ስጠኝ ማለት ነው። ዛሬ የት እንሂድ? ዌር ሹድ ዊ ጎ ቱዴይ ዌር ሹድ ዊ ጎ ቱዴይ ቱዴይ ማለት ዛሬ ማለት ነው። ዌር ሹድ ዊ ጎ ቱዴይ ካልን ዛሬ የት እንሂድ ማለታችን ነው። ዛሬ ወደ ገበያ እንሂድ። ሌትስ ጎ ቱ ዘ ማርኬት ቱዴይ ሌትስ ጎ ቱ ዘ ማርኬት ቱዴይ ዛሬ ወደ ገበያ እንሂድ ማለት ነው። ማርኬት ማለት ገበያ ማለት ነው። ሌትስ ጎ ቱ ዘ ማርኬት ቱዴይ ካለን ዛሬ ወደ ገበያ እንሂድ ማለታችን ነው። ልምድ አለሽ? ዱ ዩ ሃቭ ኤክስፔሪየንስ ዱ ዩ ሃቭ ኤክስፔሪየንስ ኤክስፔሪየንስ ማለት ልምድ ማለት ነው። ዱ ዩ ሃቭ ኤክስፔሪየንስ ካለን ልምድ አለሽ ወይም ልምድ አለህ ማለታችን ነው። አዎ እኔ ልምድ አለኝ። የስ አይ ሃቭ ኤክስፔሪየንስ የስ አይ ሃቭ ኤክስፔሪየንስ አዎ እኔ ልምድ አለኝ ማለት ነው። አሁን ድጋሜ ከመጀመሪያው ጀምሮ አነብላችኋለሁ። መጀመሪያ ላይ የነበረው ለምን እዚህ መጣሽ? ዋይ ዲድ ዩ ካም ሂር ዋይ ዲድ ዩ ካም ሂር እዚህ የመጣሁት ለስራ ነው። አይ ኬም ሂር ፎር ወርክ አይ ኬም ሂር ፎር ወርክ እንደ ደከመሽ አውቃለሁ። አይ ናው ዩ አር ታየርድ አይ ናው ዩ አር ታየርድ ስለተረዳኸኝ አመሰግናለሁ። ቴንክ ዩ ፎር አንደርስታንዲንግ ሚ ቴንክ ዩ ፎር አንደርስታንዲንግ ሚ ምን መግዛት ትፈልጊያለሽ? ዋት ውድ ዩ ላይክ ቱ ባይ ዋት ውድ ዩ ላይክ ቱ ባይ ቦርሳ መግዛት እፈልጋለሁ።
I would like to buy a bag. I would like to buy a bag. ጉዳዩ ምን ነበር? What was the issue? What was the issue? ጉዳዩ ስለ ስራ ነበር። The issue was about work. The issue was about work. መቼ ትመጫለሽ? When will you come? When will you come? ቀጣይ ዓመት እመጣለሁ። I will come next year. I will come next year. ዛሬ ማን ይመጣል? Who will come today? Who will come today? ዛሬ እናቴ ትመጣለች። My mom is coming today. My mom is coming today. ያ ምንድን ነው? What is that? What is that? ያ ቦርሳ ነው። That is a bag. That is a bag. መቼ ትደውይልኛለሽ? When will you call me? When will you call me? ነገ ደውልልሃለሁ። I will call you tomorrow. I will call you tomorrow. ስራ መቼ ጀመርሽ? When did you start work? When did you start work? ትላንት ስራ ጀመርኩ። I started work yesterday. I started work yesterday. ትላንት ምን ተፈጠረ? What happened yesterday? What happened yesterday? ትላንት ብዙ ስራ ነበር። There was a lot of work yesterday. There was a lot of work yesterday. አሁን ወዴት እየሄድሽ ነው? Where are you going now? Where are you going now? አሁን ወደ ስራ እየሄድኩ ነው። I am going to work now. I am going to work now. ስራ እንዴት ነበር? How was work? How was work? ስራ ጥሩ ነበር። Work was good. Work was good. ምሳሽን በልተሻል? Did you eat lunch? Did you eat lunch? አይ አሁን ልበላ ነው። No, I will eat now. No, I will eat now. በሳምንት ስንት ጊዜ ልጠቀም? How many times per week should I use it? How many times per week should I use it? በሳምንት አንድ ጊዜ ብትጠቀም ይሻላል። You should use it once per week. You should use it once per week. መቼ ትጨርሻለሽ? When will you finish? When will you finish? ከ2 ሰዓት በኋላ ጨርሳለሁ። I will finish after 2 hours. I will finish after 2 hours. እሷ መቼ ትመጣለች? When will she come? When will she come? እሷ ቀጣይ ሳምንት ትመጣለች። She will come next week. She will come next week. መቼ ልሂድ? When should I go? When should I go? ነገ መሄድ አለብህ። You have to go tomorrow. You have to go tomorrow. ስንት ብር ልስጥሽ? How much money should I give you? How much money should I give you? 70 ብር ስጠኝ። Give me 70 ብር. Give me 70 ብር። ዛሬ የት እንሂድ? Where should we go today? Where should we go today? ዛሬ ወደ ገበያ እንሂድ። Let's go to the market today. Let's go to the market today. ልምድ አለሽ? Do you have experience? Do you have experience? አዎ እኔ ልምድ አለኝ። Yes, I have experience. Yes, I have experience. ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቪዲዮውን እስከ መጨረሻ ስለተመለከታችሁት በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው